ቢያንስ ነው ቁርስ ሰራ ልጁን ማባበል ያቅተዋል በስንቱ አንተ በስንቱ ምንድነው የምትለው እንዴ እኔ ስንት ቦታ አከፋፈላለሁኝ እየተጋገዝን እየተባበርን እንጂ ምን አይነት ትዳ ነው ምንድነው አለቀሰኮ እንዴ ማንድ ነገር በይ አንተ ሱስጥ ምን ትሰራለህ ወጣታባብለው ምንድነው የምትለው መጣው ቆይ ያው እንደውም ተው እኔ ልጁን አባብላለሁ አንተ ቁርስ ትሰራለህ ምንድነው ሂሩት ምንድነው ና ቁርሱን ስራ እኔ ልጁን አባብለዋለሁ ምን ሆነሽ ነው እንዴ ትሰራለህ እዛው ጣልቦርሽ ምን ያለ እሺ ና አሁን ቁርሱን ትሰራለህ እኔ ልጁን ይዛለሁ ቁርስ አዎ ምን ነው ችግር አለው ምን ችግር አለው ለሰው እንኳን ቁርስ ስንት ነገር ይሰራል አንቺ ግን አትበሳጪ አትበሳጪ ከመቼ ጀምሮ ነው እንተጋገዝ ማለት መበሳጨት ይሆነው እየተናደርሽ ብስጭት ነው እንጂ ስንት ጊዜ ልንገራ አልተበሳጨውም አልኩ እሺ አልተበሳጨሽ ነው ወይስ ልታበሳጨኝ ፈልገህ ነው በቃ ችግር የለውም አሁን ቦታውን ልቀቂልኝ ና ስራ እሺ ልቀቂልኝ ደሞ ቁርስ ለመስራት ደሞ አሃ ሂጃ ልቀቂልኝ በነፃነት እንሰራው ልስራበት Welcome aboard Flight 264. We will be in the air approximately 2 hours. ልዩ የበዓል ቅናሽ ሸማሆፕ ሪል ስቴት በሲግናል 100% ተሰርተው ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክበው ሽር ጉድ ላይ ነን። ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ቆይ ምን ይሉት ፈሊጥ ነው ከመሬት ተነስቶ ባይሳካልኝስ ብሎ በራስ ላይ ማሟረት። የዚህን መፍትሄ ዶክተር ያሬድ ኢሳያስ በሳይንሳዊ መንገድ የስኬትን ጎዳና ቀልብጭ ባለ መንገድ አስቀምጦታል። ኒውሮ ሳይንስ ለሥራ ፈጠራ ቅጽ 1 እና ቅጽ 2 የኒውሮ አመራር ሳይንስ መጽሐፍትን በመተግበር ሐሳቦን በተግባር ይኖሩ። መጽሐፎቹ በሁሉም የመጽሐፍ መደብሮች በሽያጭ ላይ ይገኛሉና ይኮምኩሟቸው። አሁን ምኑን ከመላ አረገው ነው እሷ በተነጫነጨች ቁጥር እሺ ማለት ይሁን እንደ የኔ ህይወት ምንድነው የጀመረችው ወይ እንዴ ልጆች መታችኋል እንዴ ሂሩቴ ምንድነው ቁርስ መስራት ይሄን ያለ ከብዶች ነው እንዴ የምትነጫነጩ ፊትሽን ለቀቅ አድርጊ ሂሩቴ በስዬ እኔ ልቃጠል በስዬ ለዛ ምን ትቃጠያለሽ እንዴ አንዴ ከተቃጠልኩ በኋላ ምንድነው እሱ የመስሪያ ግብአት ያላሟላ ኩሽና ይዘሽ ነው እንዴ ቁርስ ስራ የስራ ክፍፍል ምናምን የምትይው አንተ የምርህን ነው እንዴ እኔ እኮ አዝኜልህ ነው ምንድነው የምታዝኝልኝ ምንድነው ያቃጠል ምንድነው ማንካ መደንቀር እንዴ የታል ማማሰያሽ ያው እዛ መሳቢያ ውስጥ አለኝ የታል እናቶቻችን እኮ ከማንካ ይልቅ ማማሰያን የመረጡበት የራሳቸው በቂ ምክንያት አላቸው የታለሽ የስረኛው መሳቢያ ውስጥ የትኛው ነው የስረኛው ዝም ብለሽ ነው እንዴ አንተ ምንድነው ገብተህ የማታውቅበት ቦታ ይመስል የሚያደነባብር ምን ያደናብራል ዝም በይ እንዴ እናንተ ለልጆቹም ያው ሰዓት አታስረፍድብኝ ምን አበሳ በቃ ቶ በቃ እንደፈረደብኝ ራሴ እሰራዋለሁ እና ልጁን ያዝልኝ አንተ ምን ያደናብራል አዎ ሰዓት አትግደልብኝ አዎ እንደዚህ የሆንኩ ያየሽ ቁጣና ስድብ ሁሉ ነገር በሰዓት ነው የሚሆነው ግድ የለም አሁን የራሱ ማማሲያ ነው ማንኪያ ነው እሺ የታለ እንቁላሉ የለም የለም እሺ ዳቦስ
በቃ ተው አልኩ እኮ በስንቱ አለ ወይስ የለም ነው እኮ ጥያቄ። የለም አልኩ። እኔ ፍርፍር ነበር ልሰራ የነበረው። እድሜ ዘመንሽን እንዳፈረፈርሽ ልትሞቺ። ለምን አትተውም? ራሴ እሰራዋለሁ። ና ልጁን ያዝልኝ ብቻ። እሺ እንትንስ ሽንኩርት ያው ፊት ለፊት ችግር የለውም። እንዴ አባ እያለቀስክ ነው እንዴ? ዝም በል እኔ የሆነ ነገር ትዝ ብሎኝ ነው። ምን ያስለቅሳል? እስቲ ዝም በይ። እንደዚህማ እንደዛ አለቅም። እሺ ቆንዶ በርበሬስ? የምን ቆንዶ በርበሬ? ቆንዶ በርበሬ ነው። በርበሬ ማለት ነው? አንቺ ለኔ ነው እንደ በርበሬና ቆንዶ በርበሬ ነው የምታስረጪኝ? ቆንዶ በርበሬ የለም። የለም? ታዲያ በምንድን ነው ቁርስ የምሰራው? በኢማጂኔሽን ነው እንዴ? ተነሱ ልጆች ተነሱ፣ ቤት ቀይረን እንበላለን። ያለ ቆንዶ በርበሬ ሰርቼማ ጀሰባራ መሆን አልፈልግም። ተነሱ። ተው በስዬ አትጨነቅ። በቃ እኔ ያለ ቆንዶ በርበሬ እሰራዋለሁ። ችግር የለውም። እኔ ልጆቼን ያለ ቆንዶ በርበሬ ምግብ አላበላም። ተነሱ ልጆች። ያለ ቆንዶ የምረን ነው። ልጆቼማ ያለ ቆንዶ በርበሬ አይበሉም። ሂጅ፣ ውጡ ልጆች። እኔ አባታችሁ እያለሁማ ያለ ቆንዶ በርበሬ አትበሉ። ቆንዶ በርበሬ እንዲህ ከጉድ ነፃ ታወጣኛለች ብዬ አስቤ አላውቅም ነበር። ሩቴ እኔ እኮ በርበሬ እላታለሁ ብዬ እኮ ነው ቆንዶ በርበሬ ያልኩት። ወንድሜ አንዳንዴ የአፍ ወለምታ ጥሩ ነው። እስቲ አስበው፣ አሁን ዛሬ ምርጥ ቁርስ ሰርቼ አቅርቤ ልጆቹ ቢወዱት ምን ሊውጠኝ ነው? ዘላለም ዓለሜን ቁርስ ምሳ እራት እኔ ልሰራ አይደል? ቆንዶ በርበሬ ነው ከጉድ ያወጣኝ። ቆንዶ በርበሬ ውሎ ይግባ። ስማ ግን ቆንዶ ግን ምንድን ነው? በርበሬ እኮ አውቀዋለሁ፣ በርበሬን አውቀዋለሁ። ቆንዶ ቁንዱዶ ከሚለው ነው እንደ የመጣው። ተው በቃ ተው፣ አትድከም። ኧረ ተው። ጋሼ አቤት ነው እቺን ነገር ይሰዱ። ምንድን ነው? አጃ ቅንጭብል ቻጫ። እንግዲህ ይጠጣሉ። ኧረ በቃኝ። ቀጥ ብለው ይጠጣሉ። ቀና ይበሉ። ኑ ይጠጡ። እንዴት አደራችሁ ልጆች? እንዴት ናችሁ? የእኔ ቆንጆች እንዴት ናችሁ? እንዴት ናችሁ? እሺ ምን ቅጣላችሁ? አዳ እንዴ ምንም ሳታወሩ ወደዚህ ትላለህ። ምንድን ነው ነገሩ? ምን እግር ጣላችሁ? ያው የአባዬ እጀ ሰባራ መሆን አልገባኝም። እንዴት አደራችሁ ቤተሰቦቼ? ቁርስ ጨርሰናል ቤተሰቦች። ሙሌ እኔ የምልህ እዚህ ቤት ቁርስ ከተበላ በኋላ ድጋሚ ቁርስ ለማስቀረብ ምንድን ነው ማለት? ቁርስ ልበሉ ነው እንዴ? አልበላንም፣ ለዛ ነው። እና እስቲ የቅልውጥና ሲስተምህን እስቲ ጀባ በለን። ይሄንማ ማን ብሎ ነው? ኧረ ቀላል ነው፣ አሳያለሁ። ያዝ። እማዬ የት አለች? እማዬ የለችም። የት ሄደች? ለቅሶ። እርቦኝ ነበር። አይኗ ያሳዝናል። ረስታው አይኗንም ይዛብህ ሄዳለች። ውጣ። እንዴ ሙሌ፣ እንዲህ በቀላሉ ተስፋ ትቆርጣለህ እንዴ? ጋሼ ያው እንግዲህ እርሶም
ቁርሶን ይጠጡ። እኛም ኑ ቁርስ ብሉ። አሰገድ አንተም ታጠብ። እሺ አሰገድ እይ አርፎ ይጠጡ እርሶ። አሰገድ ግን እንደዚህ የልብ አውቃ ናት። አሰገድ እንዲህ ባለሙያ ናት። አሰገድ እንዲህ ለችግር ደራሽ ናት። አይቶ ሶፍት ምን ያደርግልኛል? ተው ይቅርብኝ። በአንብዛም ስለማይወርደኝ እቺ ችፍ ችፍ ያለችውን ታጠፋብኛለች። አሰገድ ግን እኔ ህይወት ውስጥ ታስፈልጋለች። ይበቃዋል። ያምን ተስኖት ምን ታደርግለታለች? በቃው። እኔ በስንቱ ቅጣው ጀግናው የጀግናው ልጅ አሰገድን አስኮበልላታለሁ። ምድር በውብ ጸዳል በአዳይ አበባ ስትፈካ ጊዜና ርቀት ሳይገድበን እኛም በብርሃን ፍጥነት ከቤቶ ገብተናል። የተሟላ ዘርፈ ብዙ አገልግሎት ከብርሃን ባንክ። መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። GT Hair Wigs. ምንድነው እንደዚህ የሚያፍለከልከው? የኔ አበባ የኔ ጠንበለል የኔ አሰገድ ማለት ይኸው ችግር ስሜት ሳይነገራት እንዲሁ የምታውቅ ናት። ምን በጥሬ ትርጉሙ አትውሰጂው። አንዴ ጥፍጥፍ በይ እንጂ ሂሩቴ ምንድን ነው? ብቻ ይኸውልሽ ወደ ዋናው ጉዳይ ስገባ አሰገድን ላስኮበልላት ነው። ወዴት ነው የምታስኮበልላት? አረብ ሀገር ልሄዳለች? የምን አረብ ሀገር? እዚህ ላመጣት ነው እንጂ እኛ ጋር። ለነገሩ የአባትሽ ቤት ከአረብ ሀገር በምን ይተናነሳል? አይ እንግዲህ በስንቱ አባቴን እንዳትናገር። ያው ቁርስ ስለከለከሉኝ አናደውኝ ነው እኮ። ብቻ ምን መሰለሽ አንቺ እርፍ እንድትይልኝ ወገቤን አሳርፋለሁ ብቻ ብለሽ ካፍሽ ቃል ይውጣልኝ፣ አመጣታለሁ። እንዴት ይሆንላል? በስዬ ማለቴ እነማየሽ ይሉሃል። አንቺ በይኝ። አዎ ማረፍ እፈልጋለሁ ብቻ በይኝ፣ እኔ አመጣታለሁ። እሱን ለእኔ ተይልኝ። በአንድ ቃል ተንፍሺ። እንደዚህ ነው በይ፣ ፍላጎቴ እንዲህ ነው በይ። ብራቮ። አዎ ማረፍ እፈልጋለሁ ማለት ነው በምልክት። አመጣታለሁ። እስቲ ቆይ ቀስ በል። ልጁን በትቀሰቀስክብኝ። የምሩን ነው እንዴ ሰውዬ? አሰገድን ህይወት ውስጥ በስዬ ቢያመጣት እውነቴን ነው የምልህ ካበበ ቢቂላ ያልተናነሰ ጀግንነት ነበር ቢሰራልኝ። ግን የሚሳካለት አይመስለኝም። እንዴት ነው ማየሽ አይሉትማ። እምልህ እንደዛ ብዬ ነው ማስበው። ቢሳካና ቢሆንለት ግን ማለት አሰግድ የኔ ብትሆን ምኞቴ ተሳካ ባንቺ አረፈ ልቤ እንዳለው ዘፋኝ ይሆን ነበር። ኧረ ተወኝ እባክህ፣ በከንቱ ተስፋ አታስደስተኝ። ዝኔ እንኳን መጣ። የሆነች ነገር ላነብልህ ነው። ና። ምን እኔ ጋር ያለብህን ዕዳ ነው? እኔ አትቀልድና ተቀመጥ። እሺ ቀጥል። ይኸውልህ ይሄ ሀሳብ መጽሐፍ ሆኖ ሲወጣ የስንቱን ጉልበት፣ ጊዜ፣ ገንዘብ እንደሚቆጥብ ስለማታውቅ ነው። ላንብብልህ እኮ ቀጥል። እሺ። የቁርስ ጉዳቶች። መከረኛው ሰው በጠዋት ተነስቶ ከእንቅልፉ ተናጥቶ በመሆኑ ምንም ሰላም የለው። ስለዚህ ቆይ እንዴ ይልቅ በገዛ ገንዘቤ ቁርስ መብላት ስላልቻል የሚያጋጥሙኝ መሰናክሎች ብትለው ጥሩ ይሆን አይመስልም? ምን አለ ብትሰማኝ። ሰማው እኮ ቁርስ ጉዳት የለውም። አለው። ጉዳት የለውም። አለው እኮ እንግዲህ አለው። ምን? እሺ ሙሌ ቁርስ ዱለት ላምጣል?
ደስ ይለኛል። ምትክል እና አሁንስ ቁርስ ጉዳት አለው? ግጥም አድርጎ ነው እና ዱለት ስለ ታዲያ ምን ነው አንተ ለአጭት ሁሉ ተዝረበረበ? ምን ሆነ ፈተና መሆኑ ነው? ሙሌ ወይ ዝኔ እንዴት ነህ? በሲ ዝኔ እንዴ? አዎ ለነፍስ ስፈልግህ። አዎ እሺ ትርቅ ገላግል በሲ መጀመሪያ ግን ቁርስ ጋብዘኝ። እጋብዝሃለሁ፣ ችግር የለውም። እውነት? አዎ ችግር የለውም። ግን ይኸውልህ በጣም ለቁም ነገር ነው የፈለግኩት። እሺ አሰገድ። አዎ አሰገደኛ ምን ሆነች? አይ ምንም አልሆነችም። ላስኮበልላት ነው። ላስኮበልላት ነው? ወዴት? ወደኛ ቤት። እናንተ ቤት ምን ታደርጋለች? ለአንተው ጭምር ነው። እንዴት? ቁርስህን ምንም ሳትሳቀቅ በየዕለቱ መብላት አትፈልግም? ትፈልጋለህ? ከተገኘ በቃ እሷ እኛ ጋር ኮብልላ ከመጣች ስለ ቁርስ በፍጹም አታስብም። በየዕለቱ ቁርስህን ትበላለህ። ከምር ነው? በሲ ሙት። ቁርስ ለዘላለም ይኑር። ቁርስ ለዘላለም ይኑር። እሺ በማስኮብለሉ ታግዘኛለህ? አታግዘኝም? እንዴት ነው ማላግዝህ? እንዴት ነው ማላስኮበልላት? ደግሞ ለምንድን ነው ማላስኮበልላት? ባላስኮበልላት እንኳን አንከባልላት። አለቀ። ተነስ። ወዴት? ምን ቀረ? በሲ ምን ቀረ ደግሞ? ማስኮብለል በባዶ ሆድ ከባድ ነው። መጀመሪያ ቁርስ ልብላ። ዱለቷን የቅድሟን ዱለት ግባ እንጂ። ለምንድን ነው ያጎነበስ ነው? በሴ እንናበብ እንጂ አንብበኝ። ማስኮብለል እኮ ነው ያዝነው። ምን ሆናችኋል? እማ የዴድ ዋጌት አሰገድ ምንድነው? ፈልገንሽ ነው። ፈልገንሽ ለጥብቁ ጉዳይ። ማን አለ? ምን ጋሼን ፈልገው? ትጩሂ ሁለተኛ ብለው ገቡ። ምንድነው? ማዘርስ ከለቅሶ ቤት አልመጡም። ትጩሂ ምን ይስጥሻ? ተገብሻ አለ። እሺ ከለቅሶ ቤት አልመጡም። ምንድነው? ሂሩት ደህና አይደለችም እንዴ? እሺ ኧረ እሷ ደህና ነች። ምን ትሆናለች? አይ ደህና አይደለችም። አሰገድ እንትን ነው። አንቺ ወደ ህይወቷ እስካልገባሽ ድረስ ሂሩቴ መቼም ደህና አትሆንም። እንዴት ነው ነገሩ? ምን ይኸውልሽ ባጭሩ ምን መሰለሽ አሰገድ ልናስኮበልልሽ ነው። ይኸውልሽ እዚህ ከሽማግሌዎች ጋር ከምትርመጠመጪ ራስሽን በዘመናዊ ህይወት ውስጥ በዘመናዊ አስተዳደር የሥራ ሂደት ውስጥ ብታገኝ ምን ይመስልሻል? ደግሞ ይገባሻል። አሰገድ ምን ታስቢያለሽ? ዘመናዊ ህይወት ያስፈልግሻል። እናንተ ሰዎች ግን ጤነኞች ናችሁ? ቁም ነገር ነው የምታወሩት? ጉዴን ይውልኝ! እናንተ ተረጋጉ። እናንተ ምን ሆነው ነው? ሞሌ ማዘር ኧረ ዝም ይበሉ። የለቅሶ ቤቱ ተጽዕኖ ነው ወይስ ሰምተዋል? ያወራ ነው ሰምተን ነው። በእኛ ላይ ታሰራላችሁ እናንተ ውርጋጦች፣ ውርጋጥ። በቃ ተኝ ነው የምልሽ። በቃ ተኝ። እኔ ምንድን ነው የምረጋጋው? እማዬ ምን ተፈጥሮ ነው? ምን ሆናችሁ ነው እንዴ? በስንቱ ጉድ አደረገኝ። ጉድ ነው ያደረገኝ። ምንድን ነው? ምን አድርጎሽ ነው እማዬ? ለምን አትነግሪኝም እንዴ? አሰገድን ካላስኮበለልኩ እያለ አሰግድ እኔን አሰግድ አንቺን ምን ሲላሰበው? በስዬ ይኸዋ አንቺ እንደሌለሽበት እኔ ገምቼ ነው። ኧረ እማዬ እኔ ምንም ወጣኝ። እኔ ምንም አውቀው ነገር የለም። በስዬ ምን ሆኖ ነው? ምን ሲላሰበው? ምን ካላረጋት አላችሁ? ካላስኮበለልኩ ጉድ ያለ ጉድ። በስዬ የሶስት ልጆች አባት ነው። አዎ ግን ደግሞ እዚህ ስህተቱ ላይ እንደ ሚስት በጭራሽ ልቆምለት አልችልም። በጣም ከባድ ስህተት እኮ ነው የሰራው። እምልህ ይኸውልህ ጸጥ ረጭ ባለ መልኩ ጥሩ ንድፍ ነድፎ አሰግድን ለማምጣት ቢሞክር እኮ በጣም ጥሩ ነበር። ግን እሱ አልሆነለትማ። ራሱ ያመጣውን ችግር ራሱ ይወጣው። እኔ እኮ ተው ብየዋለሁ። እምልህ አታምጣት ግን አላልኩትም። ቢሆንም ይኸውልህ በማዬና ባባዬ ፊት ስለማስኮብለል እኔ እንደሰማው ከምናገር ሞቴን እመርጣለሁ። ለበስዬ ግን መልካም እድል እመኝለታለሁ። ምንም ላረግ አልችልም። እኔ መቼም ባልወልድም እናትህ ነኝ። በዚህ እድሜ በጥሩ አጋዤ ላይ አይንህን ትጥላለህ?
ግን አስቀድሞ አውቀዋለሁ። በእኔና በቤተሰቦቼ ላይ ልዩ ቅናት፣ ጥላቻ እንዳለው አውቃለሁ። እስካሁን ለምን ዝም አልክ ብትይ ለልጄ ስል ነው፣ ለእሷ ስል ዝም ብያለሁ። አሁን ግን አይኑ ያፈጠጠ ጥርሱ የገጠጠ ጥቃት ፈጽሞብኛል። ወይ አባዬ ደግሞ ከክፋት እኮ አስቦት አይደል? እውነት ለኔ አስቦ ነው አይደል? በስዬ ለኔ አስበ ነው አይደል? ግን ቢሆንም እንደዚህ አይደረግም። እሺ በስዬ ጎበዝ ሰበራክ። እቺም ጥፋት እንዳጠፋ ገብቷል አይደል? አዎ በስዬ ጎበዝ። እኔንም ልጅነቴን ተጠቅሞ ነው ያሳሳተኝ እንጂ እኔ ቤተሰቦቼ ላይ እንደዚህ አይነት ደባ የሚፈጽም ሰው አልነበርኩም። እንደውም ቁርስ አያስፈልግም የሚለው መጽሐፌን እቀጥላለሁ። በስዬ አንተ በስንቱ ወዴት ነው? ምንድነው? በምን ልትሆን ነው? እስቲ ና ተቀመጥ በስዬ። ምን ልትሆን ነው? ተይ እባክሽ፣ የሚሆነው ነው። እስቲ ምን እንደሚያደርግ እናያለን። ተይው በስዬ። ይኸው አይደለም ይኸው በንዴት የማይሆን ቃል እንዳታወጣ በስዬ። ወይ ውጭ ውጣና ተናፍሰና ሂድና በረድ ይልልሃል። አይ በቃ የምን እንጣጥ ነው። ይኸውላችሁ ስሙ፣ እኔ በስንቱ ቅጣው አሰገድን በማስኮብለሉ ጉዳይ አምኜበታለሁ። አለቀ። ልብ ብላችሁ ስሙ ጋሼ፣ ነገሩን ተውትና ተረጋግታችሁ ስሙ ሁለታችሁ። ዘመኑ የውድድር ነው። ያሸነፈ ይኖራል፣ ያላሸነፈ አለቀለት። አዎ እኔም ያለኝን ጥቅም አሰማለሁ፣ እናንተም ያላችሁን ነገር ታቀርባላችሁ። ለነገሩ ምን የሚረባ ነገር አላችሁ? ምንም ነገር እንደሌላችሁ እኮ እነኚህ የከሸፉ ልጆቻችሁ ምስክሮች ናቸው። አዎ ይኸውልሽ አሰግድ፣ አትሞኝ፣ ጸጥ ብለሽ በትኩረት አዳምጪ። ህይወትሽን የሚለውጥ ነገር ነው የማመጣው። ዳይ ወደ ጨረታው። የምን መፋጠጥ ነው? ሂሩትዬ ይህ ሰውዬሽን በገለልሽ ቅርልሻል። ወይ ተው እንጂ ተይ ነው የምልሽ። በቁመናችን እኮ ነው የገደለን። ወይኔ ዙፋን፣ ወይኔ ዋልኩሽ አይደል እንዴ ማይ? ኧረ ተይ ማይ። አንተ በስንቱ ዝም አንቺ ዝም። ልጄን አስለቀሰብኝ። ቁጭ ማንም ያለቀሰ የለም። ቁጭ አልደርስብሽም፣ አትደርሽ። እሺ ዝም አለቀ። ዝም በል ዳይ ወደ ጨረታው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክመው ቃል አለብን። ኢትዮ ጠቢብ ሆስፒታል። አሰግድ ቅባት፣ ቫዝሊን፣ የንጽህና መጠበቂያ በየወሩ እነኝን ሁሉ በየወሩ አቀርብልሻለሁ። አንዳንድ አልባሳትም እንለግሳለን። ይቅርታ፣ ያው ማጨብጨብ የጨረታ ደንብ ስለሆነ ነው እንጂ እኔ ከቤተሰቦቼ ጎን ነኝ። ስማ አንተ በምታቀርብላት ቅራቅንቡ የምትደለል አይደለችም። እኛ ምን አሰጣናት? ተናገር ጋሼ። ይተውኝ። እኔ ንግግሬ ከእርሶ ጋር አይደለም፣ ያለነው ጨረታ ላይ ነው። ደግሞ ቅራቅንቡ አይደለም፣ ወሳኝ ወራዊ ግብአቶች ናቸው፣ አስፈላጊ ግብአቶች። አሰግድ እየሰማሽ ነው አይደለም? በጣም ጥሩ። በጣም ለመሆኑ በየወሩ ስንት ነው የሚከፍሉሽ? ወይ አንተ ሰው ተው። የበሰበሰ ዝናብ አይፈራም። እኔ እንደሆነ አሰገድን ለማስኮብለል ቆርጬ ተነስቻለሁ። ተናገሪ፣ ስንት ነው የሚከፍሉሽ? በሞቴ ኧረ አንቱ ሰው አንድ በሉልኝ። ሰው ምን አስፈራሽ? አትፍሪ፣ ተናገሪ፣ ስንት ነው የሚከፍሉሽ? ለምን እፈራለሁ? ኧረ ተው በስንቱ ተው በስንቱ ተው። ምንም አይከፍሉኝም። ጉድ! ምንም አይከፍሉሽም? ምንም አይከፍሉኝም። አቤት ጉድ! ፊውዳሊዝም! እዚህ ቤት ፊውዳሊዝም አልወጣም። በዚህ ዘመን በነፃ ዘመድ ብሎ አምጥቶ በነፃ ላስተምር ብሎ አምጥቶ በነፃ ላሳክም ላሳድግ ብሎ በነፃ ግፍ። አቤት! እና ይህን ሁሉ ጊዜ ስሰሪልን የነበረው በነፃ ምንም ሳይከፈልሽ ነው? አይዞሽ አሰገድ፣ እኔ ደርሼልሻለሁ። አይዞሽ፣ በወር 3000 ብር ነው የምከፍልሽ። እኛም እንከፍላታለን። አውጣልኝ። እናንተ እንዳትወጡ፣ ገና በህግ ትጠየቃላችሁ። በዝባዥ ጨቋኝ አድሃሪ ሁሉ እንዴ ደመጣው በዝብዘውት
አሁንማ ወሬ የለም። እኛ እኮ ደሞዙንም ጥቅማ ጥቅሙንም አቀረብን። ስንቱኛ አትበል፣ ራስን ቻል። ዝም በይ፣ አለቀ። እንደውም ጨረታው እዚህ ላይ አብቅቷል። ተነሽ አሰገድ፣ ተነሽ። እኛም ደሞዙንም ጥቅማ ጥቅሙንም እንከፍላለን። አሁን ያስወጡልኝ። አዎ ከፍላለን። ውጣል፣ ውጣ። ቆይ እንጂ በደንብ እንወያይ። ከጀመርነው ማን ጨርሰው። አቤት የተማረ ሰው አሰገድ። እናንተስ ስንት ትከፍሉኛላችሁ? እኛን ነው። ታዲያ እኛን ነው እንዴ? አይርበርበዱ እንጂ ተናገሩ። እኛማ ተናገረን። የእኛን እኮ ተናገርን አይደል ሂሩቴ? እኔ የለሁበትም፣ ራስህን ቻል። ተናገሩ። ስንት ይከፍላሉ? ስንት ትከፍሉኛላችሁ? በነፃ አሁንም በነፃ 3,000 ብር ከፍላለሁ። 4,000 ብር ከፍላለሁ። 5,000 ብር ከፍላለሁ። እንዴ መጦሪያ የላጣ ነው እንዴ? አቁሙ እንጂ የራሷ ምርጫ ራሷ ትወስን። እኔ ከዚህ በኋላ እንዲህ በይ የምለው ነገር የለኝም። በቃ ተሸንፋችኋል ማለት ነው። ጠላት ከሩቅ አይመጣም ሳይሆን እቤትህ ነው እጎን ነው ማለት ይሄ ነው። እኔ በስተርጅና ጊዜ ጦርበታለሁ ያልኩትን ገንዘቤን እንዳልበላው አድርገው አቃጥለው የሚገሉኝ ሰራተኞች በበዙበት ከተማ አንድ እንቁልጄ ሊወስዱብኝ አላደርገው። አሰገድ ጥሬ ዘግና እንኳ ብትሰጠኝ ጣፍጦኝ ይወርድልኛል፣ እበላዋለሁ። እና ለዚህ ዋጋ መጦሪያዬም ልም ይዋል። ማምሻ መድሜ አይደለም። በቃ ወሰኛለሁ። አሰገድ ከኔ ቤት አትወጣም። በቃ አልባሽ አጉራሽ ላጣ አላደርገው። 15 16 አሰገድ ውሃ ቀበኝ። ጨረታ ላይ ነኝ። ጨረታ ላይ ናት። ምንድነው የሚያፈጡት? አሁንም በነፃ ሊልኳት ይፈልጋሉ እንዴ? እርሶ ምንድነው እንደሚያፍጨረጭሩት? አሁን እሺ ብንሎትስ ገንዘቡን ከየት አምጥተው ይከፍላሉ? እኔ እንኳን ተሯሩጬ እሰራዋለሁ። መከራ ያሯሩጥህ 16,000 ብር። ኧረ 17 ነው። አይበስንቱ እንዲህ አይን የወጣ ጠላት ይተው። እንደሱ አይደለም ማዘርዬ፣ እንደዛ አይደለም። ደግሞ እርሶ አይጨነቁ። ከኛ ጋር እዛ ሙቭ አውት ያደርጋሉ። ምን እንወስዶታለን። ለምን ምንድነው? ለምን አሁን ምን ይቀራል? ጭቅጭቅ ነው የሚቀርሉት። አይዞት ሂሩቴ፣ አንቺ ምርፍ እንድትይ ስራሽ ላይ እንድታተኩሪ ጊዜ እንዲኖርሽ አሰገድ እንዳለች ሆና ሰውን ጨምር እንዴ። እኔ ምን አውቃለሁ? በስንቱ ምንድነው የምትለው? ምን አውቃለሁ እኔ በሴታው እንጂ ያስዘኝ ነው እንዴ ሰውዬ። ሂሩት ወይ እማዬ፣ አንቺ ስለማስኮብለሉ ጉዳይ ታቂ ነበር? ኧረ እኔ አላውቅም። በደንብ ታቂ። ኧረ እኔ አላውቅም እማዬ። እንዴ አታቂም? ከተናገር እንጂ የሆነ ነገር በስንቱ ምን ዝም ትላለህ? ታቂም እማዬ። ደግሞ ምን በስዬ ምን አማክሮኝ አንድ ነገር አድርጎ ያውቃልና ነው። በአቅማ ኖሮ እንደዚህ ሀገር ያወቀው ፀሐይ የሞቀው ጨረታ ላይ ገባ ነበር። ልጁ አለቀሰብኝ። አላለቀሰም። ይሄን ጉዳይ አንቺም ታቂ ነበር። ምንድን ለነገሩ ባልና ሚስት ከአንድ ምንጭ ይቀዳሉ እንዲሉ አባ። አንተ ምንድነው የምትቀባጥረው? ይኸው ልጁ አልቅሶብኝ ነው እንጂ ካንተ ጋር ማውራው ብዙ ነገር ነበር። እኔም ብዙ የምናገረው ነገር ነው። ልጁ አለቀሰብኝ። ልጁ አላለቀሰም። ሂሩቴ ምን ተፎገርሽ? አላለቀሰም ልጁ። እሺ ና ወይ ግባና ባብሎ። አላለቀሰማ። እኔ በሂሩት ያላዘንኩ እንዲያውም ምን አይነት አስተዋይ እናት ያሉንኩ ያህል ነው የተሰማኝ። ልጄ ጠንካራ ሰራተኛ ናት። አሁን ስራዋን መስራት ስትችል እቤት ውስጥ ሆና 3 ልጅ እያሳደገች እና እኔ ይሄን እያየሁ እኔ እንኳን ባላግዛት አሰገድን ታግዝሽ ብዬ ባለመላኬ በጣም ተሰምቶኛል። አሰገድ እኔ ቤት ሳይሆን ሂሩት ቤት ነው ሄዳ መኖር ያለባት። እኔ ወስኛለሁ። ይቅር በሉኝ እማዬ። አባዬ፣ እኔ ስለማስኮብለሉ ምንም የማውቀው ነገር የለም። በስተርጅና የሚያግዛችሁን ሰው ልውሰድ ማለት ልክ አይደለም። ይቅርታ አድርጉልኝ። ተይ ሂሩቴ፣ እኔ ነኝ በዳይሽ። ምንም ቢሆን እኮ ልጄ ነሽ። እንዴት ችግርሽን ማየት አልቻልኩም? ይቅር በይ። ዙፋን አሰገድ በስንቱ ቤት ትሄዳለች ብለሽ ከወሰንሽ ደሜ እንዳታፈኝ። አዎ ትሄዳለች። አይ አትሄድም። ትሄዳለች። አትሄድም። ቀላል ትሄዳለች።
እና ጨረታው ላይ እንደዛ ጉሮሬ እስኪ ሰነጠቅ የጮኩት ለምን ብዬ ነው? ትሄዳለች። አትሄድም። ትሄዳለች። አትሄድም። ትሄዳለች። አትሄድም። እንዴ ታዲያ እኔ በእርግጠኝነት ቁርሴ ማን ቤት ልበላ ነው? እስኪ ዝም በሉ። ስትነጋገሩ እርስ በርሳችሁ ተደማመጡ። አትጨነቂ። አንቺ የኛ ነሽ አሰገድ፣ የኛ ነሽ። በስንቱ እስኪ ዝም በል። እሰይ እንኳን ተቆጣች። የኛ ናት። ተቆጪ። በስንቱ ይኸውላችሁ ሁላችሁም ቤተሰቦቼ ናችሁ። አንዳችሁን ካንዳችሁ ለያይቼ ማየት አልችልም። ያው እንግዲህ ጉዳዩ የምርጫ ከሆነ እኔ ከዚህ ቤት ንቅንቅ አልልም። ምክንያቱም ጋሼ እናትዬ ካለኔ ማንም የላቸው። እንዴ ምን ነካሽ? እኔ ስትበል ነው። ስለዚህ እኔ ከቤተሰቦቼ ውጪ የትም ንቅንቅ አልልም። ያ ማለት ግን እነ ሂሩቴ ቤተሰቦቼ አይደላችሁም ማለት አይደለም። ሂሩቴ አንቺ በፈለግሽን ጊዜ ሁሉ አለው ጥሪ፣ እኔም እመጣለሁ። እሺ አሰግድዬ አሰግድ በቃ ይኸው ነው እንግዲህ 18,000 በህይወቴ እንደዚህ ያፈርኩበት ቀን የለም። ቤተሰቦቼ ከኔ በላይ ለኔ እንደሚጨነቁ ማመን ነበረብኝ። በስዬም ቢሆን ያደረገው ነገር ለኔ እጅግ አብዝቶ ከመጨነቅ እንደሆነ አውቄያለሁ። ብቻ ይኸውልህ ሰዎች ለሚወዷቸው ሰዎች ፍቅራቸውንና እንደሚያስቡላቸው መናገር ብርታት ይሰጣል። አሁን ጠንካራ ሆኛለሁ። ቆንጆ ነው በስዬ። ቆንጆ ሂሩቴ። ማቅረብ ብቻ ነው አሁን መረዳዳታችን። በስዬ ልጆቻችን መጡ። ብራቮ ብራቮ። ልክ በሰዓቷ። በሉ እጃችሁን ታጠቡ። እኔና እናታችሁ በፍቅር የሰራነውን መክሰስ ኢንጆይ ታደርጋላችሁ። ኑ። አይ ወደ ለምን አትቀይሩ፣ ችግር የለውም። የኔዬ አትቀይሩ። ከነ ዩኒፎርማችሁ ሂዱ። አይደለም እጃችሁን ታጥባችሁ ነው። ሂዱ ታጠቡና ነው። ምን ሆነ ነው? ምን እንደሚጎትታቸው ደክሟቸው ይሆናል እንግዲህ በስዬ። ወይ መንገድ ላይ ቀማምሶ ይሆናል። ይሄ የሚጠባበሰው ማን ይሰጣቸው? ለክስክሶች ታቸው ካልበሉ እኛ እንበላለን። ሂሩቴ እንደው ጨረታ ላይ አቅርቦብኝ ቢሆን ምን አባቴ ውጤ ነበር። በስዬ በልኩት በል